ሰላም ሰላም እንዴት አላችሁ የብራይት እንግሊሽ ኢትዮጵያ ዩቲዩብ ቻናል ተከታታዮች እንግዲህ ባለፈው ፓርት 1 ቪዲዮአችን ሶስት የተለያዩ የእንግሊዘኛ ቴንሶችን ለማየት ሞክረን ነበር። እንዲሁ እንግዲህ ዛሬ ከዛ ከፓርት 1 ቪዲዮ የቀጠለውን ሁለተኛ ፓርት 2 ቪዲዮን አብረን የምንመለከት ይሆናል። በዛሬ ቪዲዮ እንግዲህ አብረን የምንመለከተው በመጀመሪያ ላይ ፕሬዘንት ፐርፌክት ኮንቲኒየስ፣ ፓስት ሲምፕል እና ፓስት ኮንቲኒየስን አብረን ለማየት እንሞክራለን። እንግዲህ ቪዲዮን ሰብስክራይብ፣ ሼር እና ላይክ በማድረግ ጀምሩት። በመጀመሪያ ላይ አብረን የምንመለከተው ፕሬዘንት ፐርፌክት ኮንቲኒየስ ነው። ስትራክቸር ሳብጀክት ፕላስ ሃቭ ቢን ኦር ሃዝ ቢን ፕላስ ቨርብ አይንጂ ነው። እንግዲህ ፕሬዘንት ፐርፌክት ኮንቲኒየስን ለመጠቀም በምንፈልግበት ጊዜ ማድረግ የሚገባን ነገር ፎርሙላውን መከተል ነው። ያ ማለት ሳብጀክት ፕላስ ቨርብ ሃቭ ቢን ወይ ደግሞ ሃዝ ቢን ፕላስ ቨርብ አይንጂ ነው። ያ ማለት ነው ሳብጀክት ማለት ባለቤት ነው ወይ ደግሞ የፈለጋችሁትን ነገር በሳብጀክት ቦታ መወከል ይገባቸዋል። ከዛ በኋላ ከሳብጀክቱ ጋራ የሚሄዱትን እንዲህ ሁለት ነገሮችን መምረጥ ይገባቸዋል። ያም ማለት ሃቭ ቢንን እና ሃዝ ቢንን ማለት ነው። ከዛ በኋላ የሚከተለውን ቨርብ ወይ ደግሞ ግስ ማስከተል ይገባቸዋል። ያም ቨርብ አይንጂ ሊሆን ይገባል ማለት ነው። እንግዲህ ፕሬዘንት ፐርፌክት ኮንቲኒየስን ለምን እንጠቀማለን ካል በመጀመሪያ ላይ አክሽንስ ዛት ስታርትድ ኢን ዘ ፓስት ኤንድ ኮንቲኒዩ ቱ ናው። ያም ማለት እንግዲህ ከዚህ በፊት የተጀመሩ እና አሁን የሚቀጥሉ ድርጊቶችን ለሌሎቹ ሼር ለማድረግ ወይ ደግሞ ለመናገር ከዚህ በፊት የተጀመረ ድርጊት እና አሁን የሚቀጥሉ ድርጊቶችን ለመናገር። ለምሳሌ ያህል I have been studying since morning በምንልበት ጊዜ ከጧት ጀምሮ እያጠናው ነው ማለታችን ነው። ይሄ እንግዲህ ድርጊት ሲሆን ከዚህ በፊት ተፈጸመ እስካሁን እየቀጠለ ያለ ድርጊት ነው ማለት ነው። ሁለተኛ ላይ actions that were happening recently ወይ ደግሞ ከቅርብ ጊዜ ወዲህ የታዩ ያሉ ድርጊቶችን ሼር ለማድረግ ወይ ደግሞ ለመናገር። ለምሳሌ ያህል she has been crying ካል እያለቀሰች ነበር እንደማለታችን ነው። ይሄ እንግዲህ ከዚህ በፊት የተፈጸመ ድርጊት ነው ግን it hasn't take exactly a very long period of time። ያ ማለት ከዚህ በፊት እንግዲህ የተፈጸመ ድርጊት ነው ግን በሪሰንት ታይም የተፈጸመ ድርጊት ነው። እንግዲህ በጣም የቆየ ድርጊት አይደለም ማለት ነው። አመት ያስቆጠረ ድርጊት አይደለም። ብቻ at recent time የተፈጸመ ድርጊት ነው። በመጨረሻ ላይ ደግሞ focus on the durations of an activity ወይ ደግሞ በአንድ እንቅስቃሴ ቆይታ ላይ ያተኩራል። ፕሬዘንት ፐርፌክት ኮንቲኒየስ እንግዲህ በሌላ ደግሞ በአንድ እንቅስቃሴ ቆይታ ላይ የሚያተኩር የእንግሊዝኛ ቴንስ ነው። ለምሳሌ ያህል they have been working for 3 hours በምንልበት ጊዜ ለ3 ሰዓታት እየሰሩ ነበር ያልን ነው። ይሄ እንግዲህ ዱሬሽን ነው ወይ ደግሞ ጊዜን ያመላክታል። ለ3 ሰዓታት የሚል ቃል በአንድ እንቅስቃሴ ቆይታ የተከሰተ ድርጊት ነው። እንግዲህ ስለዚህ ፕሬዘንት ፐርፌክት ኮንቲኒየስ በሌላ ደግሞ ስንገልጸው ወይ ደግሞ አንድ ሰንተንስ ለመፍጠር በምንፈልግበት ጊዜ ፕሬዘንት ፐርፌክት ኮንቲኒየስን በመጠቀም ያ ሰንተንስ በአንድ እንቅስቃሴ ቆይታ ላይ የሚያተኩር አረፍተ ነገር ከሆነ ፕሬዘንት ፐርፌክት ኮንቲኒየስ ቴንስን መጠቀም ይገባናል። ኦኬ ኤግዛምፕሉን ለማየት እንሞክራለን። He has been learning English for 2 years. He has been learning English for 2 years. ለሁለት ዓመታት ወይ ደግሞ 2 ዓመት እንግሊዝኛ እየተማረ ነበር በምንልበት ጊዜ እንግዲህ እዚህ ሰንተንስ ውስጥ ልብ ማለት ያለባችሁ ነገር አንድ ነገር አለ። ያም ምንድነው? ይሄ በፕሬዘንት ፐርፌክት ኮንቲኒየስ ቴንስ በመጠቀም የተሰራ ሰንተንስ ነው ወይ ደግሞ አረፍተ ነገር ነው። ግን ይህ አረፍተ ነገር ምን አይነት ነገር አመላካች እንደሆነ ላታውቁ ትችላላችሁ። ስለዚህ ምንድነው he has been learning English for 2 years በምንልበት ጊዜ focus on the durations of an activity ነው። እንግዲህ focus on the durations of an activity present perfect continuous tenseን በመጠቀም ነው ይሄ ሴንተንስ የተሰራው እንደነገርኳችሁ። እንግዲህ ይሄ ሴንተንስ ምን አመላካች ነው? focus on the durations of an activity ነው። በሁለተኛ ላይ we have been waiting for you እየጠበቅንህ ነበር በምንልበት ጊዜ this is an action that were happening recently በቅርብ ጊዜ የተከሰተ ድርጊት ነው።
ሌላኛው ደግሞ ታይም ወርዶች ናቸው ወይ ደግሞ የጊዜ ቃላቶች የምንላቸው እንግዲህ በፓርት 1 ቪዲዮ እንደተመለከትነው ጊዜ ቃላት ማለት በፕሬዘንት ፐርፌክት ኮንቲኒየስ ውስጥ አውዘትረን የምንጠቀምባቸው ቃላቶች እንደማለት ነው። ለምሳሌ ሲንስ፣ ፎር፣ ኦል ዴይ፣ ኦል ሞርኒንግ፣ ሪሰንትሊ እና ሌትሊ የሚሉ ቃላቶች ወይ ደግሞ በአማርኛ ጀምሮ፣ ለሙሉ ቀን፣ ሙሉ ጠዋት ወይ ደግሞ በርቦ የምንላቸው ቃላቶች እንግዲህ በፕሬዘንት ፐርፌክት ኮንቲኒየስ ቴንስ የምንጠቀምባቸው ቃላቶች ናቸው። በሁለተኛ ላይ ደግሞ አብረን የምንመለከተው ፓስት ሲምፕል ነው። እንግዲህ ፓስት ሲምፕልን ማውራት በምንፈልግበት ጊዜ ሳብጀክት ፕላስ ፓስት ፎርም ኦፍ ቨርብ ነው። እንግዲህ ሳብጀክት እንደነገርኳችሁ ራሳችሁን በሳብጀክት ቦታ መወከል ትችላላችሁ። ማንኛውንም ነገር መወከል ትችላላችሁ። ከዛ በኋላ ደግሞ የሚመጣው ግስ ምንድን ነው? ፓስት ፎርም ነው ወይ ደግሞ ፕሬዘንት ፎርም ሊሆን አይገባም። ፓስት ፎርም ነው ወይ ደግሞ ቬርቡ አይንጂ ፎርምም አይደለም፣ ግን ፓስት ፎርም ነው ወይ ደግሞ ከዚህ በፊት ያለፈ ድርጊት የሚገልጽ ግስ መሆን ይገባል። ሌላኛው ፓስት ሲምፕልን ለምን እንጠቀማለን ካል በመጀመሪያ ላይ ኮምፕሊት አክሽንስ ኢን ዘ ፓስት ወይ ደግሞ ከአሁን በፊት የተጠናቀቁ ድርጊቶችን ለመግለጽ ለምሳሌ ያህል አይ ቪዚትድ ማይ ግራንድ ማዘር ላስት ዊክ ካል አያቴን ባለፈው ሳምንት ጎብኝቻለሁ እያለ ነው ያለ ነው። ይሄ እንግዲህ ድርጊት ሆኖ ከዚህ በፊት የተፈጸመ ድርጊት ነው። ስለዚህ ፓስት ሲምፕልን ለምን እንጠቀማለን? ከአሁን በፊት ለተጠናቀቁ ድርጊቶች ለመግለጽ እንጠቀማለን። ሁለተኛ ላይ ኢቨንትስ ዛት ሃፐንድ ዋን አፍተር አናዘር ያ ማለት ነው ተራ በተራ የተከሰቱ ድርጊቶችን ወይ ደግሞ ክስተቶችን ለመግለጽ ለምሳሌ ያህል she came home cooked dinner and slept በምንልበት ጊዜ ቤት መጥታ እራት አብስላ ተኛች ያለ ነው። ይሄ እንግዲህ በተራ የተከሰተ ድርጊት ነው። ቤት መጣች፣ ከዛ በኋላ እራት አበሰለች፣ ከዛ ተኛች። ይሄ እንግዲህ በተራ የተከሰተ ድርጊት ነው ወይ ደግሞ is an event that happened one after another። ሌላኛው ደግሞ ፓስት ፋክትስን ለመግለጽ ወይ ደግሞ ያለፉ ሁኔታዎችን ለመግለጽ ለምሳሌ he was the best player in 2020 ካል በ2020 ምርጡ ተጫዋች ነበር እያለ ነው ያለ ነው። ይሄ እንግዲህ ፓስት ፋክትስ ነው። ያ ተጫዋች በ2020 በጣም ከባድ የሆነ ተጫዋች ስለነበረ ፓስት ፋክትስ ነው የገለጽ ነው ወይ ደግሞ ያለፈ እውነት ነው የገለጽ ነው። ኤግዛምፕልስ they watched a movie yesterday ትናንትና ፊልም አይተዋል። we met at the market ገበያ ውስጥ ተገናኘን። እንግዲህ ልብ ማለት ያለባችሁ ነገር አሁንም ምንድነው ይህ ሴንተንስ ወይ ደግሞ የረፍት ነገር እንዴት ተፈጠረ? በፓስት ሲምፕል ቴንስ በመጠቀም ነው የተሰራ ረፍተ ነገር ሲሆን እንግዲህ በመጀመሪያ ላይ ያየነው they watched the movie yesterday በምንልበት ጊዜ ትናንት ፊልም አይተዋል በምንልበት ጊዜ እንግዲህ this is an action which took place yesterday not exactly after long period of time ከዚህ በፊት የተፈጸመ ድርጊት ሆኖ በጣም አልቆየም። ይሄ ድርጊት ትናንት የተፈጸመ ድርጊት ስለሆነ ፓስት ሲምፕል አክሽን ነው ማለት ነው። እንግዲህ ፓስት አክሽን ነው። ሁለተኛ ላይ we met at the market ገበያ ውስጥ ተገናኘን ብለን በምንናገርበት ጊዜ ይሄ this is past fact ነው ወይ ደግሞ ያለፈ እውነታ ነው ማለት ነው። ሌላኛው ታይም ወርዶቹን just now in the past this morning once upon a time በምንልበት ጊዜ ወይ ደግሞ በአማርኛ ልክ አሁን፣ ባለፈው፣ ዛሬ ጠዋት ወይ ደግሞ አንድ ጊዜ በምንልበት ጊዜ እንግዲህ እንዲህ ቃላቶች ምንድናቸው? ለፓስት ሲምፕል የምንጠቀምባቸው አዘውትረን የምንጠቀምባቸው ቃላቶች ናቸው ማለት ነው ጋይስ። በሶስተኛ ላይ ደግሞ አብረን የምንመለከተው ስለ ፓስት ኮንቲኒየስ ቴንስ ነው። እንግዲህ ፓስት ኮንቲኒየስ ቴንስን ለማውራት አረፍተ ነገራችንን በፓስት ኮንቲኒየስ ቴንስ ቀይረን ለሌላው ለመናገር በምንፈልግበት ጊዜ በመጀመሪያ ላይ ሳብጀክት ፕላስ was or were ፕላስ verb ing እንግዲህ ሳብጀክት የፈለጋችሁትን ነገር እዛ ወደ ሳብጀክት ቦታ ማስቀመጥ ትችላላችሁ። ከዛ በኋላ ሳብጀክቱ አመላካች የሆነውን was ወይ ደግሞ were በመጠቀም ከዛ በኋላ verb ing ልብ ማለት ያለባችሁ ነገር ቅድም እንደተነጋገርነው ፓስት ሲምፕል ላይ verb ing አይደለም የተጠቀምነው አይዲ verb የተጠቀምነው ወይ ደግሞ
አይዲ የምንጨምርበት አንዳንድ ጊዜ ኢዲ የምንጨምርባት ቃላቶችን በመጠቀም ነው ፓስት ሲምፕል መስራት የምንችለው። ግን ፓስት ኮንቲኒየስ ላይ አይኤንጂ ቨርብ ብቻ ነው ማለት ነው። ለምሳሌ ያህል ወርክ፣ ወርክድ፣ ወርኪንግ ቃል ወርኪንግ የሚል ቃል ፓስት ኮንቲኒየስን ያመለክታል። ወርክድ የሚል ቃል ግን ፓስት ሲምፕልን ያመለክታል ማለት ነው ጋይስ። ሌላኛው ፓስት ኮንቲኒየስ ቴንስን ለምን እንጠቀማለን የሚል ጥያቄ ነው። በመጀመሪያ ላይ ongoing actions in the past ወይ ደግሞ ያለፈው ቀጣይነት ያለውን እርምጃ ለመግለጽ። ለምሳሌ ያህል I was reading at 9 p.m. በ9 ሰዓት ላይ እያነበብኩ ነበር በምንልበት ጊዜ ወይ ደግሞ እኛን ሊሆን ይችላል ወይ ደግሞ ስለ አንድ ሰው ነው። ለምሳሌ he was reading at 9 p.m. ወይ ደግሞ የፈለጋችሁትን የጊዜ አይነት መስጠት ትችላላችሁ። እንግዲህ ፓስት ኮንቲኒየስ ቴንስን በመጠቀም የተሰራ ሴንተንስ ሲሆን ምንን ያመላካች ነው? ያለፈው ቀጣይነት ያለው እርምጃ አመላካች ነው። ያ ማለት ምን ማለት ነው? ያ ልጅ 9 ሰዓት ላይ እያነበበ ነበር ከሆነ ነገም እንግዲህ ያ ሰው ወይ ደግሞ ያ ልጅ አያቆምም ማለት ነው ማንበብ። ስለዚህ ongoing actionን ወይ ደግሞ ቀጣይነት ያለው እርምጃ በዚህ ሴንተንስ ውስጥ አመላከትን ማለት ነው ጋይስ። ሁለተኛ ላይ ባክግራውንድ አክሽንስ ነው ወይ ደግሞ የጀርባ ድርጊቶች የምንላቸው። ለምሳሌ she was singing while he was playing the guitar ጊታር እየተጫወተ እያለ የዘፈነች ነበር በምንልበት ጊዜ ፓስት ኮንቲኒየስ ቴንስን በመጠቀም ልብ ማለት ያለባችሁ እስካሁን የተጠቀምነው አይኤንጂ ቨርብ ፎርም ነው። ለምሳሌ ሪዲንግ የሚል ቃል፣ ሲንጊንግ የሚል ቃል እስካሁን አይኤንጂ ፎርም ነው። እንግዲህ ባክግራውንድ አክሽን በምንልበት ጊዜ የጀርባ ድርጊቶች ናቸው። እሷ የዘፈነች ነበር፣ ያ ሰው ግን የአንድ ሰው ደግሞ ጊታር የተጫወተላት ነበር። ወይ ደግሞ አንድ ድርጊት የተፈጸመ ነው። አንድ ድርጊትም ከጀርባ በሚፈጸምበት ጊዜ ባክግራውንድ አክሽን እንላለን። እንግዲህ ፓስት ኮንቲኒየስን የምንጠቀምበት ዋና ምክንያት ongoing action is a pastን ለማመለከት እንዲሁም ደግሞ ባክግራውንድ አክሽንን ለሌሎቹ ሼር ለማድረግ። ሶስተኛ ላይ interrupted actions ነው ወይ ደግሞ የተቆራረጡ ድርጊቶች የምንላቸው። እንግዲህ ለምሳሌ ያህል I was walking when it started to rain በምንልበት ጊዜ ዝናብ መዝነብ ሲጀምር እየተራመድኩ ነበር ማለት ነው። እዚህ ውስጥ ልብ ማለት ያለባችሁ ነገር ምንድነው? ኢንትራፕት ሆኗል። ይህ አክሽን ኢንትራፕት ሆኗል። ያ ሰው ወይ ደግሞ እናንተ የተራመዳችሁ ነበር፣ ግን ደግሞ ሌላ ድርጊት ተፈጸመ። ያ ድርጊት ምንድነው? ዝናብ ዘነበ። ይሄ እንግዲህ this is an action which has been interrupted when you have been carrying out that action ያን ድርጊት የፈጸማችሁ ሳለ መራመድ walking የሚል ቃል ድርጊት አመላካች ነው። ሬን የሚል ቃልም ድርጊት አመላካች ነው። ባይ ዘ ዌይ ሬን የሚል ቃል ስምም ሊሆን ይችላል፣ ግስም ሊሆን ይችላል። ለምሳሌ ኢትስ ሬኒንግ ካል ሬን የሚል ቃል የዝናብ ስም ነው። ሬኒንግ የሚል ቃል ደግሞ እየዘነበ እንዳለ ያመላክታል። ለምሳሌ ያህል he was sleeping when I arrived በምንልበት ጊዜ he was sleeping when I arrived በምንልበት ጊዜ ወይ ደግሞ ስደርስ ተኝቶ ነበር እያለ ነው ያለው። ስለዚህ ይሄ ምንድነው? የተፈጸመ ድርጊት ሲሆን ስደርስ ተኝቶ ነበር የሚል ቃል ወይ ደግሞ ፓስት ኮንቲኒየስ ቴንስን በመጠቀም የሰራ ነው። he was sleeping when I arrived በምንልበት ጊዜ ምንድን አመላካች ነው? ልብ ማለት ያለባችሁ ነገር ባክግራውንድ አክሽንስ ነው። ወይ ደግሞ ባክግራውንድ አክሽን በምንልበት ጊዜ የተፈጸመ የጀርባ ድርጊት ነው። አንድ ሰው የተኛ ነበር። ስሊፒንግ የሚል ቃል ድርጊትን ያመላክታል። አራይቭ የሚል ቃልም ድርጊትን ያመላክታል። ያ ሰው የተኛ ነበር። የተኛ በነበረበት ጊዜ እንግዲህ አንድ ሰው ደግሞ ደረሰ። ሲደርስ ያ ሰው ደግሞ ተኝቶ ነበር። ይሄ እንግዲህ ባክግራውንድ አክሽንስ ነው ወይ ደግሞ ባክግራውንድ ፐርፎርማንስ የምንለው ማለት ነው። በሌላ ኤግዛምፕል ላይ they were playing football at 5 p.m. በምንልበት ጊዜ ይሄ ምንድነው? ongoing actions in the past ነው። ከዚህ በፊት የተፈጸመ ድርጊት ሲሆን ቀጣይነት ያለው ድርጊት ነው ማለት ነው። በቃ ስቶፕ ያልተደረገ ድርጊት ወይ ደግሞ ያልቆመ ድርጊት ማለት ነው። እነዛ ሰዎች ወይ ደግሞ እነዛ ልጆች ይጫወቱ ነበር።
ይጫወቱ ነበር፣ ነገም ሊጫወቱ ይችላሉ። So this is exactly what we call ongoing action in the past. ሌላኛው ደግሞ ታይም ወርዶቹ ናቸው ወይ ደግሞ የጊዜ ቃላቶች የምንላቸው ማለት ነው። ለምሳሌ ያህል while, as, when, at that moment በምንልበት ጊዜ ወይ ደግሞ በአማርኛ ጊዜ፣ እንደ፣ መቼ፣ በዚያ ቅጽበት የሚሉ ቃላቶችን በመጠቀም ፓስት ኮንቲኒየስን በአማረ መልኩ መናገር እንችላለን። እንግዲህ የዛሬ ቪዲዮአችን ይሄንን ይመስል ነበር። እንደምታውቁት እንግዲህ ሶስት አይነት የእንግሊዝኛ ቴንሶችን ለማየት ሞክረን ነበር፣ በዝርዝር ተመልክተናቸዋል። ማንኛውም ጥያቄ ካላችሁ እንግዲህ ኮሜንት ሴክሽን ላይ ፕሊዝ መጻፍ እንዳትረሱ፣ አሁኑኑ እመልሳለሁ። እንግዲህ በኔክስት ቪዲዮ አብረን ደግሞ የምንመለከተው ፓስት ፐርፌክት እና ፓስት ፐርፌክት ኮንቲኒየስ እና ፊውቸር ሲምፕል ይሆናል። እንግዲህ ስክሪን ላይ እንደምትመለከቱት የእንግሊሽ ቴንስስ ፓርት 3 በቀጣይ እንግዲህ ክፍል 3 ወይ ደግሞ ፓርት 3ውን አብረን እንመለከታለን። እንግዲህ አሁንም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ መሆን እንዳትረሱ። እንግዲህ የዛሬ ቪዲዮአችን ይሄንን የሚመስል ነበር። በቀጣይ በፓርት 3 ቪዲዮ እስከምንገናኝ ድረስ all the best, have a nice day.